ዩቲዩብ ቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ የሲ++ ፕሮግራሚንግ ላንጉዌጅ ላይ መሰረት አድርገን መሰረታዊ የሆኑ ወይም ቤዚክ የሆኑ የፕሮግራሚንግ ኮንሰፕቶችን ተግባራዊ በሆነ መንገድ የምናይበት ይሆናል ማለት ነው። ስለዚህ የተለያዩ ኤግዛምፕሎችን እየሰራን ፕሮግራሞችን እየጻፍን ራን እያደረግን አውትፑት እያየን በደንብ ኮንሰፕቶችን ዲስከስ የምናደርግበትን ቪዲዮ ነው ይዤላችሁ የመጣሁት። እንደምታውቁት ብዙ አይነት የፕሮግራሚንግ ላንጉዌጆች አሉ። ላይክ ጃቫ፣ እንደ ኮትሊን፣ እንደ ፓይተን የመሳሰሉ ኦብጀክት ኦሪየንትድ የሆኑ ፕሮግራሚንግ ላንጉዌጆች አሉ። ፕሮሲጀራሎችም አሉ። እኔ ግን ሴሌክት ያደረኩላችሁ ይሄን የሲ++ ፕሮግራሚንግ ላንጉዌጅ ነው። ሶ እዚህ ላይ ሆነን በደንብ ፕሮግራሚንግ ኮንሰፕቶችን አንደርስታንድ ካደረግን ወደ ሌላ ፕሮግራሚንግ ላንጉዌጅ ሽፍት ብናደርግ እንኳን ኢዚሊ አንደርስታንድ ማድረግ እንችላለን ማለት ነው። ስለዚህ በዚህኛው ቪዲዮ የሲ++ ፕሮግራሚንግ ላንጉዌጅን ቤዚክ የሆኑ ኮንሰፕቶችን ዲስከስ እናደርጋለን። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አሁን ቀጥታ ወደ ቪዲዮ እንለፍ። እሺ፣ በመግቢያ ላይ እንደነገርኳችሁ በዚህኛው ቪዲዮ የምሰራላችሁ የሲ++ ፕሮግራሚንግ ላንጉዌጅ ላይ መሰረት አድርገን የተለያዩ ኮንሰፕቶችን እናያለን። ሶ በዚህኛው ኮንተንት ውስጥ ኢንትሮዳክሽን ፓርት እናያለን። ሁለተኛ ደግሞ ቤዚክ የሆነ የሲ++ የፕሮግራም ስትራክቸር አለ፣ እሱን እናያለን። አይዴንቲፋየሮችን፣ ስለ ኪወርድ፣ ስለ ቫሪያብል ዲክላሬሽኖችን፣ ኢኒሻላይዜሽን፣ ዳታ ታይፕ፣ እንዴት ኮመንቶችን እንደምንጠቀም፣ ቤዚክ የሆኑ ቫሪያብል እና ዳታ ታይፖችን፣ ኦፕሬተሮችን፣ ቤዚክ ኢንፑት አውትፑቶችን፣ አዲሽናሊ ኮንዲሽናል ስቴትመንቶችን፣ ኮንትሮል ስቴትመንቶችን፣ ሉፕ ምናምን የምንላቸውን እነዚህን ሁሉ በዚህኛው ቪዲዮ የምናይ ይሆናል። ለመግቢያ እንዲሆናችሁ አንዳንድ ሀሳቦችን ስለ ሲ++ ፕሮግራሚንግ ላንጉዌጅ ልበላችሁ። ይሄ ሲ++ የምንለው ጀነራል ፐርፐዝ የሆነ ፕሮግራሚንግ ላንጉዌጅ ነው። ይሄኛው ፕሮግራሚንግ ላንጉዌጅ ኤክስቴንድ የሆነው ሲ ከሚባል ፕሮሲጀራል ከሆነ ፕሮግራሚንግ ላንጉዌጅ ኤክስቴንድ የተደረገ ነው ማለት ነው። ስለዚህ ይሄ ሲ ወይም ቀድሞ የነበረው ሲ ፕሮግራሚንግ ላንጉዌጅ ፕሮሲጀራል ነው። ያንን ኤክስቴንድ ሲደረግ ኦብጀክት ኦሪየንትድ ሞዴል አፕላይ ተደርጎበት ወደ ሲ++ ሽፍት አድርጓል ማለት ነው። ስለዚህ ይሄ ሲ++ ፕሮግራሚንግ ላንጉዌጅ ሃይ ሌቭል የሆነ ፕሮግራሚንግ ላንጉዌጅ ነው። ላይክ ጃቫ፣ ኮትሊን የመሳሰሉ ሃይ ሌቭል ፕሮግራሚንግ ላንጉዌጅ የምንላቸው ናቸው። ሶ ሲ++ም ሃይ ሌቭል የሆነ ፕሮግራሚንግ ላንጉዌጅ ነው። በዚህኛው ሲ++ ፕሮግራሚንግ ላንጉዌጅ ላይ የተለያዩ ሞደርን ቴክኖሎጂዎች ለምሳሌ የጌም ኢንጂን ሊሆን ይችላል፣ ዌብ ብሮዘር፣ ክሮም የመሳሰሉ ብሮዘሮች፣ ኦፕሬቲንግ ሲስተም ላይክ ዊንዶው፣ ሊኒክስ የመሳሰሉ ቪርቹዋል ሪያሊቲ ላይም የዚህኛውን ፕሮግራሚንግ ላንጉዌጅ አፕላይ ተደርጎ እንጠቀማቸዋለን። የዚህ የሲ++ ፕሮግራሚንግ ላንጉዌጅ ፊውቸሮቹ የመጀመሪያው በጣም ሲምፕል ነው አንደርስታንድ ለማድረግ። የሎጂካል ዩኒቶችን ፓርቶችን አንደርስታንድ ለማድረግ በጣም ሲምፕል ነው እና ብዙ አይነት ላይብራሪ ወይም አዲሽናል የሆኑ ላይብራሪዎችን ሳፖርት ስለሚያደርግ ኢዚሊ አክሰስ ማድረግ እንችላለን ብዙ ላይብራሪዎች ስላሉት። ሁለተኛው ደግሞ ማሽን ኢንዲፔንደንት ነው ወይም በተለያዩ ማሽኖች ላይ የተወሰነ ሞዲፊኬሽን በማድረግ ብቻ መጠቀም እንችላለን። ማሽን ኢንዲፔንደንት ነው፣ ፖርታብል ነው ማለት ነው። ሰው ሌላኛው ደግሞ ፋስት ኤክስኪዩሽን ስፒድ አለው። ከሌሎቹ አንጻር በጣም ፋስት ነው። ሰው ለተለያዩ ሃይ ፐርፎርማንስ ሪኳየርመንት ላላቸው ላይክ ለጌሚንግ ፐርፐዝ ኦፕሬቲንግ ሲስተም ላይ የተለያዩ ከርናል ምናምን የምንላቸው ፓርቶች አሉ። እነሱን ለመስራት እንጠቀማለን ማለት ነው። ላይክ ዌብ ብራውዘርንም ጨምሮ ማለት ነው። በጣም ፋስት የሆነ ኤክስኪዩሽን ስፒድ አለው፣ ሃይ ፐርፎርማንስ ነው። ሌላኛው ደግሞ ኦብጀክት ኦሪየንትድ ነው። ልክ መግቢያ ላይ እንደነገርኳችሁ ከሲ ፕሮግራሚንግ ላንጉዌጅ ወደ ሲ++ ሽፍት ሲያደርግ አንድ አዲስ የተጨመረው ፊውቸር ምንድነው? በጣም ኦብጀክት ኦሪየንትድ ሞዴልን ሳፖርት ያደርጋል ማለት ነው። ላይክ ይሄ አብስትራክሽን፣ ዳታ ኢንካፕሱሌሽን እና የመሳሰሉ ቤዚክ የሆኑ ፊውቸሮችን ሳፖርት ያደርጋል ማለት ነው። እና ይሄ እንደ ፕሮሲጀራል ሳይሆን ላይክ ዳታ እና ፋንክሽኖች ወይም ሜተድ ቢሄቨሮች ላይ ቤዝ አድርጎ ኦፕሬት ያደርጋል ማለት ነው። ሶ ላርጅ ስኬል የሆነ አፕሊኬሽን ቢልት ማድረግ ይቻላል። የሲ++ ፕሮግራሚንግ ላንጉዌጅ አፕሊኬሽን ኤሪያዎቹ ምንድን ናቸው የሚሉትን ሃይላይት በጣም ዋይድ የሆነ
ሬንጅ ኦፍ አፕሊኬሽን ኤሪያ ነው ያለው። የመጀመሪያው በጣም ለጌሚንግ ኢንጂን ለአፕሊኬሽን ሶፍትዌሮች ላይክ ኦፕሬቲንግ ሲስተም፣ ኤምቤድድ ሲስተም እነዚህን አፕላይ ማድረግ እንችላለን ማለት ነው። የተለያዩ የጌሚንግ አፕሊኬሽኖች ኢንጂኖችን ምንሰራበት ነው። ሌላኛው ደግሞ አፕሊኬሽኖች ላይክ ሶፍትዌሮችን ሜቢ የስልክ ሊሆን ይችላል፣ የዴስክቶፕም አፕሊኬሽኖች የሲ ፕላስ ፕላስ ፕሮግራሚንግ ላንጉጆችን ተጠቅመን መስራት እንችላለን። ላይክ ዌብ ብሮዘር ሊሆን ይችላል፣ ልክ እንደ ክሮም እንደ ሞዚላ የመሳሰሉ ብሮዘሮችን መስራት እንችላለን። ሌላኛው ደግሞ ኦፕሬቲንግ ሲስተም አብዛኛው ብዙ ሰው የዊንዶ ኦፕሬቲንግ ሲስተም ይጠቀማል። ላይክ ኡቡንቱ ሊኒክስ የመሳሰሉ ኦፕሬቲንግ ሲስተሞችን ወይም የኮምፒውተራችንን አጠቃላይ ሃርድዌር ፓርቱን ስታርታፕ ላይ ኢኒሼት አድርጎ የተለያዩ የሶፍትዌር አፕሊኬሽኖችን ጭነን እንድንጠቀም የሚረዱንን ኦፕሬቲንግ ሲስተሞችን መስራት እንችላለን እና በጣም ስፔሻሊ የኦፕሬቲንግ ሲስተም ኢምፖርታንት የሆኑ ፓርቶች ላይ ከርናል ምናምን የሚሰራው ይህንን ፕሮግራሚንግ ላንጉጅን በመጠቀም መስራት ይቻላል ማለት ነው። ሌላኛው ደግሞ ኤምቤድድ ሲስተም ስንል አዲሽናል ለምሳሌ ለፋክቶሪዎች ሊሆን ይችላል፣ ላይክ አርዱኖ የመሳሰሉ ሃርድዌሮች ላይ ሎድ የሚደረጉ ፕሮግራሞችን በሲ ፕላስ ፕላስ መጻፍ እንችላለን። ለምንድን ነው የሲ ፕላስ ፕላስ ፕሮግራሚንግ ላንጉጅን መማር ያስፈለገን? የመጀመሪያው በጣም ፖፑላር የሆነ ፕሮግራሚንግ ላንጉጅ ስለሆነ ብዙ ኦፕሬቲንግ ሲስተሞች፣ ኢምቤድድ ሲስተሞች፣ ግራፊካል ዩዘር ኢንተርፌሶች ወይም ጂዩአይ የምንለው ስለሚጠቀሟቸው ልክ ኮምፒውተራችን ላይ ከፊት ለፊት የምናየው ግራፊካል ዩዘር ኢንተርፌስ የሆኑ በጣም ሃይ ፐርፎርማንስ ያላቸው ኤክስኪዩሽን ታይማቸው በጣም ሃይ የሆኑ ስራዎችን ለመስራት እንጠቀማለን ማለት ነው። ሌላኛው ደግሞ ሲንታክስ ሲሚላሪቲ ስላለ ነው። ሲንታክስ ሲሚላሪቲ ማለት ላይክ ከሲ ፕሮግራሚንግ ላንጉጅ ኦር ከጃቫ ወይም ከሲ ሻርፕ ጋር በጣም የተቀራረበ የፕሮግራሚንግ ላንጉጅ ሲንታክስ ስላላቸው ከአንዱ ወደ አንዱ ኢዚሊ ሽፍት ማድረግ ስለምንችል ይሄን የሲ ፕላስ ፕላስ ፕሮግራሚንግ ላንጉጅን እንማራለን። ሌላኛው ደግሞ it supports both low level and high level ፊቸሮችን ሳፖርት ስለሚያደርግ ይሄን የሲ ፕላስ ፕላስ ፕሮግራሚንግ ላንጉጅን እንመርጠዋለን ማለት ነው። ሌላኛው ደግሞ በጣም ፋስት የሆነ ኤክስኪዩሽን ስፒድ አለው ማለት ነው። በጣም ጌም ፐርፐዝ ላይ በጣም ሃይ ፐርፎርማንስ የሆነ ኢንጂን ስለሚጠቀም በዚህ ጊዜ ሲ ፕላስ ፕላስ ቤስት ተመራጭ። ሌላኛው እንዴት የሲ ፕላስ ፕላስ ፕሮግራሚንግ ላንጉጅን መማር እንችላለን የሚለው በጣም ብዙ አይነት ቲዩቶሪያሎች አሉ ቀድሞ የተዘጋጁ። እነሱንም ሪፈር ማድረግ ትችላላችሁ። ዲስክሪፕሽን ላይ አንዳንድ ሊንኮችን አስቀምጥላችኋለሁ። ይሄ ፕራክቲካሊ ኮዶችን ለመጻፍ ምናምን የምንጠቀማቸውን የኦንላይን እና ኦፍላይን የምንጠቀማቸው ወዮች አሉ። ኦንላይን ኮምፓይለሮች የተዘጋጁ አሉ። ሰርች አድርገን ጉግል ሰርች ኢንጂን ላይ እነሱን አክሰስ ማድረግ እንችላለን። አዲሽናሊ ኢንተርኔት አክሰስ የሌለበት ቦታ ሆናችሁ መጠቀም ለምትፈልጉ ደግሞ ኮድ ብሎክ፣ ቪዥዋል ስቱዲዮ ኮድ የመሳሰሉ ሶፍትዌሮች አሉ። ሞር እኔ ሪከመንድ ማድረጋችሁ ኮድ ብሎክን በጣም በቀላሉ ጭናችሁ እዛው ላይ ፕሮግራም መጻፍ ቴስት ማድረግ ትችላላችሁ። እሺ፣ በዚህ ቪዲዮ ስለ ሲ ፕላስ ፕላስ ፕሮግራሚንግ ላንጉጅ መሰረታዊ ነገሮችን እንደመነሻ ነግሬያቸዋለሁ። በቀጣይ ደግሞ የምሰራላችሁ ቪዲዮ ምንድነው ቤዚክ የሆነውን የሲ ፕላስ ፕላስ ፕሮግራም ስትራክቸሩን ምን ይመስላል የሚለውን ዲቴል ለማየት እንሞክራለን። ፕራክቲስ እያደረግን ለማየት እንሞክራለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።